زاري من مرق ومصاف عنده هدف يرأس وفي أنفسكم أفلا تبصرون بمعنى أفلا تشكرون والرباني قبع كم جرتن نجا جرتن ربي في الجنة هندو من انجالت قلتوهم أما بودا إن شاء الله أفان رمتي دوانا نقول إن شاء الله سينيو دعاء كرتني كيا يا أوني كبالي مشايخوش ما يكرراوتم يالوتم منورهم جنسي على موسد مش نكرين مالت الشلال بتأم دسمي نجر مجب تبلكتو سيالك من يبالال شكري قدا من يبالال شكري قدا هي بتأم تلك نجرنا كذي بمقتل بتأم من نوداتشوا بليو دعواتشوا بيتاوقوت السوشيال ميديا ودعوة بمقطعاتر لا يالوت كبابيت جمرو በአፍሪካ ቲቪ በተለያዩ የቲቪ መስኮቶች የምናውቃቸው ኦሮመኛቸውን በዛው ልክ ፍሌንትሊ የሚወጣ በጣም የሚያምር የሆነ ኦሮመኛ ነው። እኔ ትናንት ማታ ሰምቼዋለሁ። ለእናንተ የሚያሰሙት ይሆናሉ። በጣም የምንወዳቸው ዳዒ አይ ዱንያ በሚባል ቢታወቅ ተክቢር ኡስታዝ መሐመድ ፈሪድ ተክቢር ተክቢር ቢስሚላህ الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه والصلاة والسلام على من أرسله الله رحمة للعالمين نبينا وحبيبنا محمد بن عبد الله وعلى آله وأصحابه وكل من اهتدى بهداه إلى يوم الدين وبعد السلام عليكم ورحمة الله وبركاته والرباني قبع كم جرتن نجا جرتن ربي في الجنة هندو من انجالت قلتوهم إن شاء الله أرى أفاني أماري فاتكو أنا صفنا أما بودا إن شاء الله أفاني رمتي دوانا نقول إن شاء الله سينيو دعاء كرتني كيا عفوا بقدميا كلاتشنم عند الله سبحانه وتعالى እጅግ አድርገን እንድናመሰግን ወደ አላህ እንድንመለስ ጥሪ አደርጋለሁ። ዛሬ የሚመረቀው መጽሐፍ ወፊ አንፉሲኩም አፈላ ቱብሲሩን የሚለው መጽሐፍ ምንድነው ሀደፉ? ርዕሱ በራሱ ወፊ አንፉሲኩም አፈላ ቱብሲሩን አፈላ ቱብሲሩን ለምንድነው ማታስተነትኑት? ለምንድነው ተደብሩ ተፈኩር ማታደርጉት? አፈላ ቱብሲሩን እያለ አላህ ጥሪም እያደረገልን ነው። ተደቡር ተፈኩር ባለማድረጋችንም ምን ሆናችሁ ነው? ምን ነው ዝም አላችሁ? ለምን ተደቡር አታደርጉም? ሩቅ ነገር አይታችሁ በአላህ ፍጥረታት መደመም መደሰት ቢያቅታችሁ ወደ ራሳ አጠገባችሁ ያለችው ነፍስያ ወደ ራሳችሁ ሩቅ ሳትሄዱ አጠገባችሁ ያለው በራሳችሁ እንኳን አስተምትናችሁ ወደ አላህ አትመለሱም እያለ አላህ የሚናገርበት ስለሆነ በዚህ ዙሪያ ላይ አፈላ ቱብሲሩን ማለት አንዱ ሀደፍ ምንድነው? ለምን አታመሰግኑኝ ነው። ይህን አድርጌላችሁ ፈጥሬያችሁ በጣም የሚያስደንቅ በሆነ አፈጣጠር ፈጥሬያችሁ ሳበቃ ለምን አታመሰግኑኝም ነውና ሁላችንም አላህ እንድናመሰግን ጥሪ ያደርጋለሁ። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን አመስግኑ። አልሐምዱሊላህ ረብል ዓለሚን አሁንም ድገሙ። አምስት ደበላ እኔ ከባሌ ባህል ዓዳ ውስጥ በጣም ደስ የሚሉኝ ብዙ ዓዳዎች አሉ። እንደ ዓዳ ከዛ ውስጥ አንዱ ምግብ ተበልቶ ያው እኔ ከባሌ መሻይኾች ነው የቀራሁትም ያለሁትም ምኖረውም ጅንስ ያለ መውሰድ ትንሽ ነቀረኝ ማለት ይቻላል። በጣም ደስ የሚለኝ ነገር ምግብ ተበልክቶ ሲያልቅ ምን ይባላል? ሽክሪ ጎዳ። ምን ይባላል? ሽክሪ ጎዳ። ይሄ በጣም ትልቅ ነገር ነው። ተደቡር ላደረገው ሰው ተፈኩር ላደረገው ሰው ትልቅ ነገር ነው። ይህ እኮ የትም የለም። በዚህ አባባል ተበልቶ ተጠጥቶ ሽክር ሳይደረግ ተነስቶ መሄድ ብዙ ቦታዎች አሉ። እኔ ብዙ ዞራለሁ ወደ ብዙ እንዲህ ግብዣ ምናምን ይገኛለውና እቺ ግን ባሌ ውስጥ ብቻ ነው ያለችው። ተበልቶ ተጠጥቶ ሽክሪ ጎዳ ማለት እዚህ ብቻ ነው ያለውና
በጣም ደስ የሚል ነገር ነው። አላህን ማመስገን፣ አላህን ማወደስ፣ አላህን ማተለቅ ወሳኝ ነውና ደግመን ደጋግመን አላህን እናመስግን። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። አላህ እኛ ማመስገን ላይ ሰነፍ ስንሆን ራሱን በራሱን ያመሰገነው አላህ ራሱን በራሱ አመሰገነ። በቁርአን ውስጥ 5 ሱራዎች አሉ በአልሐምዱሊላህ የሚጀምሩ ራሱን እያመሰገነ አላህ። በተለይ ሱረቱል ፋቲሓ በቀን ቢያንስ 17 ጊዜ እንቀረዋለን። በ5 ወቅት ሰላት ብቻ ቀብልያ ባዕድያ ሱና ሳይጨመር ምን እያልን ነው? አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን። አላህን ማመስገን፣ አላህን ማወደስ፣ አላህን ማጥራት፣ አላህን ከፍ ማድረግ ትልቁ የዒባዳ ዘርፍ ነው። ብዙዎቻችን ችላ ያልነው የዘነጋነው ነው። ዛሬ የሚመረቀው መጽሐፍ አንዱ ሀደፍ የርዕሱ ወፊ አንፉሲኩም አፈላ ቱብሲሩን ቢማዕና አፈላ ተሽኩሩነኒ፣ ይህን ውስብስብ በሆነ አፈጣጠር ፈጥሬያችሁ አታመሰግኑኝም? ልታመሰግኑኝ ይገባል የሚል ነውና አላህን በማመስገን እጀምራለሁ። አልሐምዱሊላህ ረብል ዓለሚን። አላህን ካመሰገንኩ በኋላ ጸሐፊውን ቀነኒ ቀመርን ወጣት ታዳጊ ቀነኒ ቀመር ጀዛሁላህ ኸይር ይላለሁኝ። የምታውቁት ይሄ ቀጭኑ ቀነኒ ብቻ አይደለም ማስበው እኔ ውስጡ ላይ ያለው ሂማው፣ ሞራሉ፣ ነሻጣው ያለው ተስፋ ምኞት እኔ ማታ በዚህ ብቻ እንዳታቆም ሌላም መጽሐፍ ቀጥል ብዬ ስለው ምኞቱማ በጣም አለኝ ለማለት ኩሉን የድዒል ወስለ ብለይና አለኝ። ምኞቴ ትልቅ ነው ግን እደርሳለሁ እንዴ ነው። አላህ ያድርሰው፣ አላህ ያድርሰው። በብዙ ዕውቀቶች የተካነ መሆኑን ሰምቻለሁኝ። እና እኛ ትልቁ ደካማ ጎናችን እኛ ኢትዮጵያውያን ሙስሊሞች በጥቅል ከኛ ውስጥ ጥሩ የሆኑትን አናሳድግም። አንዳንድ ቦታማ የማውረድ ነገር ነው ያለው፣ የመናቅ ዝቅ የማድረግ የመቅበር ነው ያለን። እኔ የማለት እንጂ ጥሩ ሰውን ስናገኝ ጥሩ ችሎታ ጥሩ አቅም ያለውን ስናገኝ ለበለጠ ጥሩነት ለበለጠ መልካምነት ከፍ ይል ዘንድ ሞራል መስጠት ድጋፍ መስጠት ላይ ደካማ ነን። እናንተን ማለት ግን አይደለም የጎባን እናንተን ለማለት አይደለም። ይኸው አዳራሹ ሞልቶ ካሁን በኋላ የሚመጣ ይመለሳል ወይ ቆማል እንጂ መግቢያ አያገኝም። ይህ በጣም ደስ የሚል ነው። ለቀነኒ የተሰጠው ሞራል ነው። ጀዛኩሙላህ ኸይረን። አላህ ይቀበላችሁ። በገንዘብም በምክርም በምትችሉት ድጋፍ ሁሉ ከጎኑ ልትቆሙ ይገባል። እኛ እስላማዊ ከፍታን የምናገኘው እኛ ውስጥ ባሉ ሙስሊሞች እንጂ መላኢካ ከላይ ወርዶልን አይደለም፣ ወይ ድሮ የሞቱት ጀግኖቻችን ከቀብር ወጥቶ አይደለም። እኛ መሃል ያሉትን ጀግኖችን አዋቂዎች፣ በተለይ ሸባቦችን፣ በተለይ ወጣቶችን ጥሩ ዓላማ ያላቸው ጥሩ ስሜት ያላቸውን ተፋኡል ያላቸውን ከፍ ልናደርጋቸው ይገባል። አላህ ስብሓነሁ ወተዓላ ይቀበለው፣ ለበለጠ ውጤት አላህ ያብቃው እያልኩኝ ከዚህ መጽሐፍ ወይም ፊ አንፉሲኩም አፈላ ቱብሲሩን ከሚለው አንዷን ሐሳብ አንስቻለሁ። ሌላኛው ሐሳብ ምንድነው? እስላም ሁልጊዜ ዩኻጢቡል ቁሉብ ቀልብን ነው የሚያናግረው ከመሻዒር የበለጠ ማለትም ውጫዊ ነገሮች ላይ ከማተኮር ይልቅ ውስጣዊነታችን ውስጣችንን ለመገንባት ነው ጥረት የሚያደርገው። ውስጣችንን ኢኽላስ ወሳኝ ነገር ነው። ውስጥ ላይ ያለ ጉዳይ ነው። ተወኩል ወሳኝ ነው። እስላም ውስጥ ላይ ያለ ነው። የቂን ውስጥ ላይ ያለ ነው። ረጃ፣ ኸውፍ፣ መሐባ በቀልብ ያለ ነገር ነው። ውስጣችን ላይ ያለ ነገር ነው። ይህ ነው አላህ በጣም ይፈልገው። ለዚህም ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ብንያት ወኢነማ ሊኩሊ እምሪኢን ማ ነዋ። አይነ መሐሉ ንያ፣ አይነ መሐሉ ንያ አልቀልብ፣ ቀልብ ነው። ቀልብ ትልቅ ነገር ከነየተ ትልቅ ነገር ካሰበ ትልቅ ቦታ መድረስ እንችላለን ነውና ተደቡር እናድርግ። ሰላስን ሰግድ ጎንበስ ቀና ማለታችን ብቻ አንመልከት። ውስጤ እየሰገደ ነው ወይ? ቀልብያ ነፍስያ እየሰገደች ነው ወይ የሚለው መጠየቅ አለብን። ጾም ስንጾም መራም መጠማቱን ብቻ አናስብ። ውስጤ እየጾም ነው ወይ? ቁርአን ስንቀራ ምላሳችን መቅራቱን ብቻ አናስብ። ውስጤስ እየቀራ ነው ወይ? ተደቡር እያደረግኩ ነው? ተፈኩር እያደረግኩ ነው? ዝክር ስንዘክር አዝካር ሰባህ ወልመሳ ሊሆን ይችላል። አልአዝካር ለቲ ቱቃል ባዕደ ሰለዋት ሊሆን ይችላል። ውስጣችንም ጭምር
ነው መዘከር ያለበት፣ መቅራት ያለበት፣ መስገድ ያለበት። ይህ ነው ወፊ አንፉሲኩም አፈላ ቱብሲሩ ማለት ወደ ነፍሳችሁ ተመለሱ ነው። ለነፍስያችሁ ተርቢያ አድርጉ። ነፍስያ ትልቅ ቦታ አላት፣ ቀላል አይደለችም የሚል መልእክት ነውና ያለው። ሁልጊዜም ቁርአንን ስንቀራ ተደቡር የምናደርግ አላህ አድርገን፣ ራሳችን አይተን ተፈኩር የምናደርግ አላህ አድርገን። አላህ ስብሓነሁ ወተዓላ ወፊ አንፉሲኩም አፈላ ቱብሲሩን ብሎ ሲል አንዱ ምንድን ነው? ይህ እጅ ዝም ብሎ እንደሚንቀሳቀሰው ይሄ እጅ ዝም ብሎ አይደለም የሚንቀሳቀሰው፣ የሚያንቀሳቀሰው አካል አለ። ስለዚህ ወደ አላህ ተመለሱ። ይሄ አይናችሁ አይን ስላለህ ማየት አትችልም። አይን ስላለን ማየት አንችልም። አይናችሁ እንዲያ ያደረገው አላህ ነው። አላህን መስግን፣ ወደ አላህ ተመለስ። ምላስ ስላለህ መናገር አትችልም። ምላስ እንዲናገር ያስቻለው አላህ ነው። ወደ አላህ ተመለስ። ሱብሓነላህ። አፍንጫ ስላለህ ማሽተት አትችልም። እንድታሸት ያደረገ አላህ ነው። ወደ አላህ ተመለስ። ወፊ አንፉሲኩም አፈላ ቱብሲሩን ቢዘረዘር አያልቅም ይመስለኛል። ወንድም ቀነኒ ደግሞ የጻፈው ምስሉ ላይ እንደምታዩት የአካላችን ውስብስብ አፈጣጠር ይህ ልብ፣ ኩላሊት፣ ጉበት፣ ጨጓራ ወዘተ የሚባሉ ነገሮች የዛ ሙያው ያለው ይመስለኛል እንደሰማሁት። የጤና ሙሩቅ ነውና ከዛ አንጻር ተደቡር አድርጎ ተፈኩር አድርጎ ሁለቱን ጀም አድርጎ ሳይንሱንና የቁርአንን አስተምሮት ጀም አድርጎ የመጣ ነው። ይህ ሚን ሙዕጂዛት አልቁርአን ነው። ሁሉም ሰው ሊያነበው ይገባል። ሐቂቃ ዑለማዎች ማንበብ አለባቸው። ዱዓቶች ማንበብ አለባቸው። ይህን መጽሐፍ ለዳዕዋው በጣም ይጠቅማል። ሐቂቃ ነው ምላችሁ። ቁርአንን ከሳይንስ ጋር ያዋሃደ መጽሐፍ ሲገኝ ለዳዕዋ በጣም ይመቻል። ያሁን ጊዜ ወጣት ሳይንስ ነው የሚለው። ቁርአንን ሳይንስን ቀድመዋል እኮ ነው። ወፊ አንፉሲኩም አፈላ ቱብሲሩን ቁርአን ሳይንስን ቀድመዋል። ዳዕዋ ስታረጉ፣ ደርስ ስታቀሩ፣ ኪታብ ስታቀሩ፣ ተፍሲር ስታቀሩ፣ ሁለቱን ረብጥ ስታደርጉ የቂን ቀልብ ውስጥ ይገባል፣ ኢማን ቀልብ ውስጥ ይገባልና እናንተም ጭምር ልታነቡት ይገባል። ሁላችንም ሳትገዙ ሳትይዙ ወደ ቤት መሄድ የለባችሁም። ያነበበ ላላነበበው እያሳወቀ በጣም ሊሰራጭ የሚገባው ነው። በዚህ ላይ ትልቁን አደራ ምሰጠው እንደዚህ መድረክ ኡስታዝ ሱፊያንን ነው በጣም እንዲያስተዋውቀው። ይህን መጽሐፍ ማስተዋወቅ ብቻ አይደለም በሌሎችም ቋንቋዎች እንዲተረጎም በጣም ጠቃሚ ስለሆነ ከህብረተሰቡ በቅድሚያ ለዑለማዎች ጠቃሚ ነው፣ ለዱዓቶች ጠቃሚ ነውና ዳዕዋውን ህዝብ ዘንድ ለማድረስ ሚችለው ሁሉ እንዲያደርግ አደራ ላለው ፍረተኒ ገለተውማ። በስተመጨረሻ አንድ የደረሰኝ መልእክት አለ ለሁላችሁ አስተላልፋለሁኝ። አነ ለሃ የሚል ማስታወቂያ ታያላችሁ እዛ ጋር። አነ ለሃ የሚል ማስታወቂያ ከላይ አረንጓዴ ነው፣ ከታች ያለው ቀይ እጅ ነው። አረንጓዴ እጅና ቀይ እጅ አለ። ይህ አነ ለሃ የሚል የየቲሞች የሚረዱ እህቶች ተቋም ነው። እኔ ያለው የቲሞች መጎዳት የለባቸውም ነው። እኛ እያለን የቲሞች መቸገር የለባቸውም። እኛ እያለን የቲሞች ማልቀስ የለባቸውም፣ መራብ መጠማት የለባቸውም። እኛ እያለን የቲሞች ከትምህርት ውጭ መሆን የለባቸውም። ጥሩ ተርቢያ አግኝተው ጥሩ የአባትነት ፍቅር በእኛ በጀማው አግኝተው ሊያድጉ ይገባል የሚል ተቋም ነው። አነ ለሃ የሚለው ከስሙ ወስደው በእህቶች የተቋቋመ ነውና በመጀመሪያ ዱዓ እንድታደርጉላቸው ጥሪ ያደርጋለሁ። አላህ ይጠብቃቸው። አላህ ስኬታማ አላህ አድርጋቸው። ትልቅ ተቋም አላህ አድርጋቸው። አፍሪካን በሙሉ የሚያዳርስ ተቋም አላህ ያድርግላቸው። በሁለተኛ እያንዳንዳችሁ በምትችሉት ነገር ከጎናቸው እንድትቆሙ፣ እንድትደግፏቸው፣ እንድትረዷቸው አደራ ይላለሁኝ። አላህ ስብሓነሁ ወተዓላ በሰማኑ የምንጠቀም አላህ አድርገን። ወንድማችን ቀነኒን የበለጠ ለእስላም ይሰራ አላህ አድርገው። የሁላችንም ተወካይ ነውና ትልቅ ቦታ አላህ ያድርሰው። የባሌ ዑለማዎች ጀዛኩሙላህ ኸይረን፣ የባሌ መሻይኾች ጀዛኩሙላህ ኸይረን። የባሌ እናቶች ናቸው ዑለማዎችን የወለዱ፣ የባሌ እናቶች ናቸው ዱዓቶችን የወለዱ፣ የባሌ እናቶች ናቸው ጀግኖችን የወለዱና ያ የባሌ እናት አሁንም ዑለማ የምትወልድ አላህ አድርግልን፣ ጀግናን የምትወልድ አላህ አድርግልን፣ ዱዓቶችን የምትወልድ አላህ አድርግልን። ሁሉንም አላህ ይጠብቅን ይላለው። ፈጀዛኩሙላህ ኸይረን ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሼክ ሙሐመድ ፈራጅ በጣም እናመሰግናቸዋለን። አላሁ አክበር፣ አላሁ አክበር።